እንሰምታችኋል። በዛሬው ቆይታችን በአዲስ አበባ ከተማ አስተዳደር እየተከናወኑ ያሉ የልማት ስራዎችና የማህበረሰቡን ተጠቃሚነት በተመለከተ ከአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ጋር ቆይታ እናደርጋለን። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ ለቃለ መጠይቅ ፈቃደኛ ስለሆኑ እጅግ አድርገን እናመሰግኖታለን። እኔም አመሰግናለሁ። የኮሪደር ልማት ስራዎችን እና ሌሎች አጠቃላይ የከተማዋን ልማቶች የሰው ተኮር ስራዎችን መሰረት አድርገን ቆይታ እናደርጋለን። እንግዲህ የመጀመሪያ መነሻ ማድረገው እንግዲህ እርስዎ ከመጡበት ከ2013 ዓ.ም ጀምሮ አዲስ አበባ ከተማ አስተዳደር ከየት ወዴት ደረሰ ማለት ይቻላል? እንዲህ የመጡ ዋና ዋና ለውጦችን እርስዎ እንዴት ይገልጿቸዋል? አዲስ አበባ በብዙ መልክ እየተቀየረች ነው። ከሁሉ በላይ አዲስ አበባ ለነዋሪዎቿ ምቹ የሆነች ከተማ ትሆን ዘንድ የተሰሩ ስራዎች ጎልተው ይታያሉ። የጽዳት ከቆሻሻ ከተማችንን የማጽዳት አረንጓዴ ልማት ልባሱን ስናየው 2010 አካባቢ የነበረው እስከ 2011 2.8 ነው። 2.8 እጅ ነው። አሁን ከ20 በላይ ደርሷል። 30 እጅ ለማድረስ እየጣርን ነው ያለነው። ይሄ ማለት በሰው ጤና ላይ አጠቃላይ በአካባቢ ጥበቃና በአየር ንብረት ላይ ትልቅ ተጽዕኖ ሊያሳድር የሚችል ከተሜነትም የሚለካበት አንዱ መስፈርት ነው። በሌላ በኩል የሰው ተኮር ስራዎቻችን ናቸው። ለሰው ልዩ ትኩረት የሰጠንበት ክብር ለነዋሪዎቻችን የነዋሪዎችን ገበና ጠጋ ብሎ ዝቅ ብሎ በማየት ያለባቸውን ችግር፣ ደስታቸውን፣ ሀዘናቸውን የመካፈል እና ለማቃለል ደግሞ በበርካታ ስራዎች አጅበን የሰራንበት ነው። በመቶ ሺዎች የሚሆኑ መኖሪያ ቤቶች ሰርተን ለህዝብ ማቅረብ ችለናል። በጥቅሉ በመቶ ሺዎችን በል እንጂ ፕራይቬቱ የሰራውን ስንጨምር ወደ 270 ሺህ የሚደርሱ ቤቶች በዚህ ዘመን ውስጥ ተሰርተው ለነዋሪዎች መድረስ ችለዋል። ከዛ ውስጥ ወደ 39 ሺህ የሚሆኑት ደግሞ በየቦታው ቤት የወደቀባቸው የተጎዱ ወገኖቻችን ናቸው። በዛ በኩልም ለውጥ አለ። የመጠጥ ውሃ ሽፋኑ ወደ 60 እጅ አድጓል፣ ከነበረበት ማለት ነው። በ60 እጅ ከፍ ብሏል። የመንገድ ሽፋኑ ከነበረው ቀድሞ ካለው በከፍተኛ ሁኔታ ተሻሽሏል። የመንገድ ደረጃውም ጥራቱም መንገድ ለሰው ብቻ ሳይሆን መንገድ ለተሽከርካሪ ብቻ ሳይሆን ለሰውም ለሞተር አልባ ትራንስፖርትም ብለን በዘመናዊ መንገድ መገንባት የጀመርንበት ትልልቅ መንገዶችን የሰራንበት ነው። የህዝቡን የኑሮ ጫና ለማቃለል የገበያ ማዕከላት፣ የእሁድ ገበያ መዳረሻዎች በተለያዩ መንገድ ህዝባችን ጋር እየደረስን የሰራንበት ነው። ትልልቅ ሜጋ ፕሮጀክቶች ታቅዶ የተሰሩበት ነው። የአድዋ ድል መታሰቢያ እንኳን በኢትዮጵያ ብቻ ሳይሆን በአፍሪካውያን ዘንድ ኩራት ነው ብለን የምንኮራበት የድላችን መታሰቢያ የተሰራው በእነኚሁ በጠራቸው ዘመናት ውስጥ ነው። በጥቅሉ የሰራናቸው ስራዎች ትልቅ የስራ እድል የፈጠሩ፣ የከተማዋ ገቢ በ8 እጥፍ ከፍ ብሎ ያደገበት፣ የከተማዋ ወጪ ደግሞ እጅግ ቁጠባ መሰረት ባደረገ 50% እንኳን ለካፒታል ፕሮጀክት ለዘላቂ ልማት የማይውልበት ከተማ የነበረ ነው። አሁን እስከ 71 እጁ ከበጀታችን የሚውለው ለዘላቂ ልማት፣ ድህነትን ለመቀነስ፣ ለካፒታል ፕሮጀክት ነው። ስራ እድል ለመፍጠር ነው። በሰፊው የኢኮኖሚውን ማነቃቂያ ስትራቴጂዎች ለመተግበርና ለማህበረሰቡ ደግሞ ኑሮውን ለማቃለል ሰፋ ያለ ድጎማ የምናቀርብበት ነው። አውቶቡሶችን እንኳን በእነኚህ ጊዜያቶች ውስጥ ወደ 700 የሚደርሱ አውቶቡሶችን ለህዝብ ማቅረብ ችለናል። ሁለንተናዊ ለውጦች አዲስ አበባ ላይ መታየት የጀመሩበት አመታት ናቸው። መተውም ደግሞ እነኚህ ለውጦች በሰው ህይወት ላይ ለውጥ ያመጡበት፣ ህጻናት ተመግበው ቦርቀው የሚያድጉባት ከተማ፣ በእኩልነት መንፈስ አእምሯቸውም እየተመገበ አካላቸውም እየተመገበ በጥሩ የስነ ልቦና በሀገር መውደድ በእርስ በርሳቸው የእኩልነት ስሜት የሚያድጉባት ከተማ እንድትሆን ለድሃውም ለሀብታሙም ልጅ እኩል አክሰስ እኩል እድል
የሚያገኙባት ከተማ እንድትሆን ማድረግ ችለናል ብዬ አስባለሁ። እርስዎም ከጠቀሱት እንግዲህ ከተገናኙ ተግባራት መካከል ሰው ተኮር የልማት ስራዎች በእጅጉ ተጠቃሽ ናቸውና እነዚህ ሰው ተኮር የልማት ስራዎች ማህበረሰቡ ህይወት ላይ ምን ለውጥ አመጡ ማለት ይቻላል? በርካታ ለውጦች አምጥተዋል። የመጀመሪያው የኑሮ ጫና ማቃለል ነው። ምንም ገቢ የሌላቸው የከተማችን ነዋሪዎች በቀን አንድ ጊዜ እንኳን ምግብ ለመመገብ የሚቸገሩ ሳይሆን በአይናችን ያየነው ከቆሼ ላይ ከቆሻሻ ገንዳ ላይ ምግብ ጭምር አንስተው የሚበሉ ክብራችንን ጭምር የሚያዋርድ ከፍተኛ ችግር ውስጥ የነበሩ የከተማችን ነዋሪዎች አሁን ወደ